ይሸታል ማለት ምን መሰላችሁ? ክርስቶስ በመዋዕለ ሥጋዌው ሙት ብዙ አስነስቷል ማለት በተለይ በዕለተ ዓርብ አስነስቷል። በአደባባይ ግን ያስነሳቸው 3 ሙታን ነው። ስንት ሙታን? የመጀመሪያ ወለተ ኢያኢሮስ የኢያኢሮስን ልጅ ነው ያስነሳው። ቤት ድረስ ገብቶ ቤት ውስጥ በተኛችበት በሞተችበት ገብቶ ከሞት አስነሳት። ሁለተኛ የአንዲት መበለት ልጅ ታዳጊ ልጅ ገና በ10ዎቹ ዕድሜ ያለ ልጅ ሞቶ ሊቀብሩ ተሸክመው ሲሄዱ መንገድ ላይ ሰው እያለቀሰ እናቱ ከኋላ እየተከተለች ስታለቅስ ክርስቶስ ከመንገድ አስቆሞ የሞተውን ልጅ አስነሳው። እያለቀሰ የመጣው ሕዝብ እየዘመረ ተመለሰ። ስሙ የተመሰገነ ይሁን። ሶስተኛ ያስነሳው መቼ ነው? በስንት ቀኑ? በ4 ቀኑ። አሁን ክርስቶስ ሙታንን መርጦ በዚህ መንገድ ያስነሳበት መንገድ ለኛ ለኃጢአተኞቹ መጽናኛ ነው። ምእመናን ሞት የሚባለው የሥጋ ሞት አይደለም። እስመ ሞታ ለነፍስ ርሂቅም እግዚአብሔር። የነፍስ ሞት ኃጢአት ነው ምእመናን፣ ከእግዚአብሔር መራቅ ነው። እኛ እያንዳንዳችን በኃጢአት እንሞታለን። በንስሐ ያስነሳናል እግዚአብሔር፣ ሁላችንን ያስነሳል። ስለዚህ አሟሟታችን እንዴት ነው? የመጀመሪያዋን ልጅ ያስነሳት የት ድረስ ገብቶ ነው አልኳቸው? ቤት ውስጥ በሞተችበት ማለት ቤተ ክርስቲያን ውስጥ ሆነን የሞትን ሰዎች አለን የለንም? አለን። እያስቀደስን እያወደስን እያገለገልን እየዘመርን ቤት ውስጥ ነን፣ ግን ሞተናል። ስም አለህ ሞተህማል ይላል ዮሐንስ ራእይ። ክርስቲያን ተብለናል፣ ግን ሞተናል። ቤት ውስጥ ሆነን ቤተ ክርስቲያን ውስጥ ሆነን የሞትነውን ሰዎች በቸርነቱ ከኃጢአታችን ያስነሳል። ሁለተኛ ሊቀብሩ ይዘውት እየወጡ አይደለ? ይሄ ደግሞ ከቤተ ክርስቲያን ወጥቶ ጨርሶ ሊጠፋ መንገድ የጀመረ ሰው አለ። መንገድ ላይ እየተለቀሰለት ያለ አይ እሱማ እኮ ተበላሸ እየተባለ ያለ ወደ ኃጢአት፣ ወደ ሱስ፣ ወደ ዝሙት፣ ወደ አመንዝራነት፣ ወደ ክደት መንገድ የጀመረ ሰው አለ። እናቱ ከኋላ ተከትለው ታለቅስ ነበር የተባለችው ቅድስት ቤተ ክርስቲያን ነች። አረ ልጄ ተመለስ እያለች ከቤተ ክርስቲያን ስንወጣ ቤተ ክርስቲያን እያለቀሰች ትከተለናለች። ክርስቶስ ከመንገድ አስቁሞ አስነሳው። ሊወጡ መንገድ የጀመሩትን በቸርነቱ እንደዚህ ይመልሳቸው። ሶስተኛው ስንት ቀን የሆነው? ይሄ ደግሞ ኃጢአት ተቆጣጥሮት ከሞተ ቆይቶ የሸተተ የተበላሽ ተስፋ የሌለው ኃጢአተኛ የሚባል አለ በሰው አይን ማለት። 4 ቀን የሆነው የፈረሰ የበሰበሰ ክርስቶስ መቃብሩን ክፈቱት አለ። ማርታ ይሸትሃል አለች። ክርስቶስ በጣም ኃጢአተኛን ሰው ሊቀበል ሲፈልግ ይሸትሃል የሚሉ ሰዎች አሉ። ይሸትሃል ማለት ምን መሰላችሁ? አንዳንድ ሰው አሁን ሰካራም የሆነ ዘማዊ የሆነ ኃጢአተኛ የሆነ ሰው ወደ ቤተክርስቲያን ሲመጣ አይ ይሄ እኮ ለመንፈሳዊ ነገር አይሆንም፣ አለባበሱ ጥሩ አይደለም፣ አነጋገሩ ጥሩ አይደለም